ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አሁን 12 ቀን ሆኖኛል ዩቱብ ሰርቼ ከለቀኩኝ ማለት ነው። እና በጣም ደብሮኝ ነበረ የሰነበትኩት። ለምን ዩቱቤ አጥፍቼ ነው፣ ዝም ብዬ አይደለም። ዩቱቤ ቀጥቶኝ ነበረ ለ90 ቀን ነበር የቀጣይ፣ ግን ደግሞ ለምን እንደሆነ አንስቶልኛል። ዛሬ ገብቼ ሳይ ከፍቶልኝ አገኘው። ከዛ በጣም ደስ አለኝ። የእውነት በጣም ነው ደስ ያለኝ እና እናንተም ተጠንቀቁ። እኔ ለምንድን ነው የዘጋብኝ? የሆነ ቪዲዮ ሰርቼ ነበረ፣ አንድ ቪዲዮ ማለት ነው። እሱም ምንድነው ቪዲዮ ስለ አፕሊኬሽን የሚያስተምር ቪዲዮ ነው እና እንደውም እዛኛው ቻናል የሆነ ቻናል ከፍቼ ነበረ። ከዛን እዛ ላይ ለቅቄው ነበረ። ለምን አሁን እኔ አንድ ነገር የማውቀውን ነገር ለአንድ ሰው ሼር ብታረግ ያ ሰው ላያውቀው ይችላል፣ ይሄን ነገር ማለት ነው። እና እኛ የምናውቀውን ነገር ለሌላ ሰው ሼር ማድረግ አሪፍ ነው። ይሄ ደግሞ ቪዲዮ ምንድን ነው? እንዴት ነው ከፌስቡክም ሆነ ከቲክቶክም ሆነ አሁን አንዳንዴ ቲክቶክ ላይ ሰው ዳውንሎድ እንዲያደርገው የተቆለፉ ቪዲዮዎች አሉ። ያ ቪዲዮ እኛ ብንፈልገው እንዴት ነው ማውረድ እንደምንችል አንዳንድ ሰው አንዱ ቢያውቅ አንዱ ላያውቅ ይችላል። እኔ ስላወቁኝ ሌላ ሰው የሚያውቀው ሁሉም ሰው ያውቃል ማለት አይቻልም። እና ስለዛ የሚያሳይ ቪዲዮ እንዲሁም ደግሞ ዩቱብ ላይ አንዳንድ አስተማሪ የሆኑ ቪዲዮዎች አሉ። አንዳንድ ሳይሆን አሁን ብዙ የመምህራን ቪዲዮዎች አሉ። እነሱ እንዴት ነው አውርደን በአውዲዮም ሆነ በቪዲዮ አውርደን መጠቀም የምንችለው የሚለው ሀሳብ ሊኖረን ይችላል። እና ያን ሀሳብ የሚቀርፍ ቪዲዮ ነበረ እና እንዲሁም ደግሞ ከፌስቡክ ማውረድ በዛ አፕሊኬሽን በዛ ማውረድ እንደምንችል ለማሳየት ነበረ። እና ያን ቪዲዮ ሰርቼ ምንድነው ያደረኩት? እኔ አንዳንድ ዩቱበሮች የአፕሊኬሽኑን ስም ፈልገን እንትን እንዳንል እዛው ቻናላቸው ላይ ሊንኩን ያስቀምጡልናል አይደለም። እና እኔም እንደዛ ነበር ያደረኩት። ግን እነሱን ስንትን ስል በራሳቸው ሰርተው ነው የአፕሊኬሽኑን ሊንክ ኮፒራይት እንዲያስጠይቃቸው ዩቱብ እንትን እንዳይላቸው የሆነ የራሳቸው እንትን የሚሉት አለና ያን ደግሞ ያላወቁም ነበረ ማለት ነው። እና ምንድነው ያደረኩት? ቀጥታ ከጎግል እንትን ላይ የቪዲዮ ሊንክ አውርጄ ምንድነው ያደረኩት? እኔ ሊንኩን አስቀመጥኩት። ከዛ ያን ደግሞ ዩቱብ አይፈልገውም እና ምንድነው ያደረገኝ? መጀመሪያ ስለቀው ቀይ አበራብኝ። ከዛም መልሽ ምን ሆኖ ነው ይሄ ቪዲዮ ብዬ አጠፋሁት። ምክንያቱም አላወቅኩም ይሄን ነገር እንደማይፈልገው። ከዛ አጥፍቼ መልሽ ደግሞ ለቀቁት ማለት ነው። አሁንም ቀይ አበራብኝ። ከዛ በሶስተኛው ነው በአራተኛው ይሆን አላውቅም፣ በቀይ ዘጋው ማለት ነው። በቃ ምንም እንዳልፖስት አደረገኝ፣ ምንም ነገር እንዳላስተካከል አገደኝ ማለት ነው። ከዛም ጓደኛዬ ያው ትንሽ ታውቃለች ከእኔና ስነግራት እንደዚህ እኮ አደረገብኝ ስላት ቀጣሽ አለችኝ። ቀጣሽ ለ90 ቀን ቀጣሽ አለችኝ። ከዛ በኋላ እስከ ስንት ቀን? አሁን እስከ 12 ዛሬ እስከማየው ድረስ 12 ቀኑ ነው ቪዲዮ ከለቀኩኝ። ዛሬ በለቀኩኝ በነገው ነበረ ይሄን ቪዲዮ ሰርቼ ለለቀ የነበረው እና ከዛን ምንም ነገር መልቀቅ አልችልም እስከ 12 ቀን ኦልሬዲ እኔ እስከ 3 ወር በቃ አይለቅልኝም ብዬ በቃ በተስፋ ቆርጬ ነበረ። በሌላም ደግሞ ዩቱብ ከፍቼ ነበርና ደግሞ ይሄንን የዩቱብ ምንድነው በጣም ቆይቻለሁ መጠቀም ከጀመርኩ ስላችሁ ቪዲዮ መስራት ሳይሆን ኢሜሉን ኦልሬዲ አውቀዋለሁ። በዛ ላይ ደግሞ የሚከብድ ኢሜል አይደለም። በዛ ላይ ደግሞ ለኔ እንደኔ ለምጄዋለሁ። ስልክ ቁጥሬንም በዛ ነበር ያስቀመጥኩት። እንዲሁም ደግሞ ቲክቶኬንን ብቻ ኢሜልን በጣም ነው ለብዙ ነገር ነው የተጠቀምኩበት እና ያም ስለሆነ በቃ እኔ ሌላ እንደውም 1000 2000 እንትን ያለው ሰብስክራይብ ያለው እንደውም ሞኒ የሆነው ከሚሰጡኝ ይልቅ እንደው ቢሰጠኝ ከሚሰጡኝ ይልቅ ይሄንኑ 15 20 ሆነ ሰብስክራይብ ይችኑ በቃ ይችኑ ቢከፍትልኝ ነው የምለው። ለምን ይሄን አንደኛ ለምጄዋለሁ እና በቃ በጣም ደብሮኝ ነበረ። ለምን
አለ ቢከፍትልኝ እያልኩ በጣም ተጨናንቄ ነበር እና ተጠንቀቁ እናንተ። ከዛን ዛሬ እንዳጋጣሚ ስከፍት እንዳጋጣሚ ነው በቃ በዛኛው በቃ ልግባ ላይ እያልኩኝ እያሰብኩ እያለ ይሄንን ዝም ብዬ በቃ እንትን እያልኩኝ ከፍት አደረገልኝ። ስገባ ከፍቶ አገኘሁት። በቃ በጣም ነው ደስ ያለኝ። ከዛን ዛሬ እንግዲህ ከፍቶልኝ ለመልቀቅ አሰብኩኝ። ያው ዛሬ ለቀኩላችሁ ማለት ነው። እና ያው አሁን ላይ ብዙ ቪዲዮዎች የማልሰራቸው ሊኖሩ ይችላሉ። ነገር ግን ሰብስክራይብ እያደረጋችሁ ጠብቁኝ። እኔ ከሰሞኑም ሆነ አሁን እንግዲህ እግዚአብሔር ከፈቀደ አገርም ስገባ በጣም ብዙ ቪዲዮዎች እሰራላችኋለሁ የሚል ሀሳብ አለኝ። እናንተን ደስ የሚያሰኝ ቪዲዮ እሰራላችኋለሁ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እናንተ ማለት ነው። እና ዛሬ በጣም ደስ ብሎኝ ነው የመጣሁት። በጣም በደስታ ነው የመጣሁት ለማለት ነው። እና እኔ ደግሞ ምንድነው ችግሬ መመራመር እወዳለሁ። የእውነት ዩቲዩብም ሆነ ምንም ነገር ሆነ የሆነ በራሴ በቃ እየወረኩት መመራመር ይሄ ምንድነው የሚለው ማለት ነው መመራመር እወዳለሁ። እና አንዳንድ መመራመር ዋጋ ያስከፍላል። አሁን እኔ በቃ ይሄ ምንድነው ብዬ በራሴ ለማወቅ እንትን እላለሁኝ። ማላውቀውን ነገር ለማወቅ እፈልጋለሁኝ እና አንዳንዴ ስንመራመርም ችግር አለና ለማንኛውም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያንን ቪዲዮ ደግሞ ደግመሽ ስሪልን የምትሉኝ ከሆነ ደግሜ ሰርቼ እለቅላችኋለሁኝ። እና ደግሞ ብዙ ልጆች አላችሁ በውስጥም እንዴት ነው አካውንትሽን የከፈሽው እስኪ ኤዲት ምናምን በኮሜንትም ኤዲት እስኪ እንዴት ነው የምታደርጊው ብላችሁ ትጠይቁኛላችሁ። እና እሱንም ደግሞ እንትን የሚል ቪዲዮ ሰራላችኋለሁ። እናንተ ሰብስክራይብ እያደረጋችሁ ቪዲዮውን ምልክቱን እየተጫናችሁ እኔ የምለቀው ቪዲዮ ቀጥታ እንዲመጣላችሁ ብቻ አድርጎ የፈለጋችሁትን ነገር እኔ የማውቀው ከሆነ ችግር የለውም። ምክንያቱም እኔ አውቃለሁ ማለት ያ ሰው ሌላ ሰው ያውቀዋል ማለት አይደለም። እኔ የማላውቀውን ነገር ለእናንተ ባጋራችሁ ችግር የለውም። እና ትንሽዬም ነገር ብትሆን እኛ የምናውቀውን ነገር ማሳወቅ ጥሩ ነው። ምክንያቱም ሊጠቅም ይችላል ለዛኛው ሰው ማለት ነው። እና ለዛ ነው እኔም ያናስቤ ነበር ያን ቪዲዮ የሚሰራሁት፣ ግን ያው ጣጣ መጣብኝ። ችግር የለውም። ያው ቆንጠጥ አንዳንድ ቆንጠጥ ያስፈልጋል እና እንድጠነቀቅም ማስጠንቀቂያ መሰለኝ። እና ለማንኛውም በጣም ደስ ብሎኛል። በጣም ነው ደስ ያለኝ የእውነት። እናም ለማንኛውም ሰብስክራይብ ያደርጋችሁ ቤተሰብ ሆኑኝ እላለሁኝ። አመሰግናለሁ።